ክቡራትና ክቡራን መቼም እስከ ዛሬ ስለ ገነትና ሲኦል ሰምታችሁ እንደምታውቁ አልጠራጠርም። አንዳንዶች ሲኦል ሆነ ገነት እዚህ ምድር ላይ ናቸው ይላሉ። ሌሎች ደግሞ ከነጭራሹ እንዲህ የሚባል ነገር የለም፣ ሁለቱም ልቦለድ ፈጠራዎች ናቸው እስከማለት ይደርሳሉ። ዛሬ እነዚህን ሐሳቦች በጥልቀት እንመረምራለን። የማያንቀላፋውን የሲኦል ትልና የማይበርደውን እሳት እንቃኛለን። ሲኦል የገባች ነፍስ የሲኦል ቆይታዋ ዘላለማዊ ነው ወይስ ጊዜያዊ ብለን እንጠይቃለን። ሲኦልን በአይናቸው አይተው የመጡ ቅዱሳን የተናገሩትን እናደምጣለን። ስለ ገነትም ብዙ የምላችኋለኝ። ከአፈጣጠሯ እስከ ትርጉሟ እንወያያለን። አድራሻዋ የት እንደሆነና ከምድራችን በየት አቅጣጫ እንደምትገኝ እንዲሁም ወደ ገነት መሄድ ላሰበ ሰው ደግሞ በየት በኩል ተጉዞ ገነት መድረስ እንደሚቻል አቅጣጫ ጠቁማችኋለሁ። ገነት ጥቅሟ ምን እንደሆነ ሄደው አይተው የመጡ ቅዱሳን የጻፉትን እተርክላችኋለሁ። እስከ ቪዲዮ መጨረሻ ብትከታተሉኝ ስለ እነዚህ ቦታዎች እስከ ዛሬ ሰምታችሁ የማታውቁት ብዙ ምስጢር ታደምጣላችሁ። ውድ የመባ ቲቪ ተመልካቾች ምድር ላይ ሆናችሁ ሁለቱን ስፍራዎች አሻግራችሁ ለመመልከት ተዘጋጁ። ይህ የገነትና የሲኦል የምስጢር ታሪክ ነው። ውድ የመባ ቲቪ ተመልካቾች አብረን ብዙ ተጉዘናል። እናንተ ቪዲዮዎቻችንን እየተመለከታችሁ እኛ ደግሞ እያዘጋጀናቸው ቅዱስ እግዚአብሔር ብዙ አስተምሮናል። ባሳለፍነው ዓመት 100,000 ቤተሰቦችን ለማፍራት ስንጠይቃችሁ በአጭር ጊዜ ውስጥ ትብብራችሁን አሳይታችሁናል። በእግዚአብሔር ስም እናመሰግናለን። ዛሬም 76.8% የምትሆኑ ተመልካቾቻችን ቻናላችንን ሰብስክራይብ እንዳላደረጋችሁ የዩቲዩብ መረጃ ያሳያል። የምትወዷቸውን ዝግጅቶች እኛ ወደ እናንተ ስናደርስ እናንተ ደግሞ ቻናሉን ሰብስክራይብ በማድረግና የደወል ምልክቷን በማብራት እንድትተባበሩን ጠይቃለን። በያዝነው ዓመት መጨረሻ 500,000 ተከታዮችን ለማፍራት የያዝነውን ዘመቻ በመቀላቀል አገልግሎቱን ደግፉ። ሰብስክራይብ ማድረግና የደወል ምልክቷን ማብራት ለእናንተ ምንም አይነት የገንዘብ የጉልበትና የጊዜ ወጪ የማይጠይቅ ሲሆን ለኛ ግን ከፍተኛ ጥራት ያላቸውን ዝግጅቶች ወደ እናንተ እንድናደርስ ይረዳናል። አሁኑኑ ሰብስክራይብ በማድረግ ይተባበሩ። እናመሰግናለን። ይህንን ዝግጅት ለውድ ኦርቶዶክሳውያን ለማድረስ ስለ መጨረሻው ዘመንና ስለ ጌታችን ኢየሱስ ክርስቶስ ዳግም ምጽአት በጥልቀት የሚያብራራውን የመምህር ሳሙኤል ፍቃዱን ምጽአተ ክርስቶስ የተሰኘ መጽሐፍና ስለ ገነትና በገነት ውስጥ ስለሚገኙ እጽዋት በዝርዝር የሚመረምረውን የሊቀ ጠበብት መሰረት ምህረቱ ዕፀ ሕይወት የተሰኘ